ሰላም ቤተሰቦች እንግዲህ ዛሬ ነፃ ፍሪ ኢንተርኔት እንዴት እንደምትጠቀሙ አሳያችኋለሁኝ። በመጀመሪያ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት መጻፍ እንዳይረሳ። እሺ ዳታውን ካበራ ነው በኋላ ብዙ አይነት አይፒ ሊጠይቅ ስለሚችል ወደ 7 ኔት ቪፒኤን እንገባለን በመጀመሪያ ማለት ነው። እንግዲህ እንደዚህ መጥቶልናል። ቀጣይ እዚች ጋር በክብ አድርጌ አስቀምጥላችኋለሁኝ። ይቺ አይፒ ትባላለች። ይሄ ፍሪ የሚሰራው 45 እና 85 ብቻ ከሆነ ነው፣ ሌላ አይሰራም ማለት ነው። ስለዚህ ፍላይት ሞድ ኦን ኦፍ እያረግን አይፒውን ይቀያይርልናል ማለት ነው። እንደዚህ እያረግን አይፒ ይቀያይርልናል ማለት ነው። እሺ ቅድም እንዳልኩት 45 እና 85 ከሆነ ያው ይገናኛል ብያለሁ። አሁን እንደምታዩ ከብዙ ልፋት በኋላ 45 መጥቷል። ስለዚህ ወደ አርጄሲ ተርንል ቪፒኤን እንገባለን። ላተር እንለዋለን። እዚች ጋር ኢትዮጵያ ፍሪ ዋን የሚለውን ትነካለህ ማለት ነው። ከዛም ስታርት ማለት ብቻ ነው። ከዛ ኮኔክት እስከሚሆን ድረስ መጠበቅ ነው። እንደምታዩት ኮኔክት በቃ አሁን የፈለጋችሁትን ሶሻል ሚዲያ መጠቀም ትችላላችሁ። ይመቻችሁ።